ፍቅር ደስ ይላል። ፍቅር ያኖራል። ሰው ደስ ይላል። ደስ ይል ነበረ። የመጀመሪያም ስለነበረ ህይወት ላይ ከጭንቅላት በላይ ዲስ ዴይስ አስተዳደጋችን ማለት ነው በጣም ሼመኛ ሆናል። በጣም ፈሪ ነን። ሰው ምን ይለኛል? ልብህ ንጹህ ነው ምናምን የልጅነት ልብ አይገኝም። እኔ ስቲል ቢሽ አደርጋለሁ የልጅነት ቤቢ ነው ምናምን። በጣም ከባድ ነገር የኤግዚት ኤግዛም ውጤት ቀረብሽ። ምናልባት አሁን እንዲህ ስናወራው ቀላል ሊመስል ይችላል ስቀን ስናወራው፣ ግን 5 ዓመት ግቢ ተምሮ የኤግዚት ኤግዛም ሲቀር ከዛ ቤተሰብ ልጅ ትመረቀልኛለች ብሎ ሲጠብቅ ያለው ስሜት ከባድ ነው። መልካም፣ ቀጥታ ወደ ቃለ መጠይቃችን እንገባለን። ምህሩ፣ ያው ብዙ ኢንተርቪዎችን አድርገሻል በተለይ ፖድካስቶች ላይ፣ እኛም ከዜሮ እንጀምራለን እና ምህሩ ማናት? ሙሉ ስምሽስ? ብዙ ሰዎች በምህሩ ነው የሚያውቁሽ እና እኔ አውቀዋለሁ። ሙሉ ስምሽን ትነግሪን እና የት አካባቢ ተወለድሽ? ያው የአዲስ አበባ ልጅ እንደሆንሽ ይታወቃል እና አስተዳደግ እንዴት ነበር ከሚለው ከዜሮ እንጀምራለን። ስሜ ምህረት መስፍን ይባላል። የተወለድኩትም ያደግኩትም አዲስ አበባ ነው። ሌላ ምንድን ነው የተወለድኩት? አስተዳደግ ምን ይመስላል አዲስ አበባ ላይ? እንደ ማንኛውም ኢትዮጵያዊ ኑሮ በቃ ቤተሰቦቻችን ሀርድ በነበሩ ሰዓት፣ ከቤት መውጣት በማይቻልበት ሰዓት እዛኛው ላይ ነው የተወለድነው። ምን አይነት ማለት ማዘርና ፋዘር ምን አይነት እናትና አባት ነበሩ? አባት እንደ አባቱ ፕሮቫይድ የሚያደርግ ብዙ እንትንህ ጥፋትህ ወደ አባት የማይደርስበት፣ እናተ ቁልጽ የሆነችበት፣ እናትን በጣም የምትፈራበት ምናምን፣ ይህ መንገድ ላይ መብላት የሚከለከልበት ምናምን፣ ቱቦ ስር መሄድ ምናምን የማይቻልበት ምናምን፣ በቃ በጣም ስትሪክት የሆነ አስተዳደግ እንደዛ ነበረ። አሁን የኔ አባት በቃ በጣም ሀርድ ነበረ። ሲመታሽ ምናምን በቃ ሰይጣን ነው የሚያስለቀቀው ጥፊው ራሱ። እና ምናልባት እንደዛ አይነት አባት ነው እንደ ያንቺ አባት? ያንቺ እናት ተቆጪ ነበረች ከሚለው አንጻር ላይፍ ታይሜ አንዴ ነው የመታኝ። ኦኬ፣ ሪፈር ከተደረገ ከባድ ነው ነው? አዎ፣ እዛ አልደርስም። ቤት ውስጥ ስንት ነበራችሁ? 4 ነን፣ 2 ሴት 2 ወንድ። የመጀመሪያ ልጅ። አንቺ ታላቅ ነሽ የቤቱ? የመጀመሪያ ልጅ እንትን የዋህ ነው ሞኝ ነው ይባላል፣ እውነት ነው? እንጃ፣ የዋህ ሊሆን ይችላል። ኦፍኮርስ ብዙ ርህራሄ እንትን ትላለህ፣ ታመጣለህ። ታናናሾችን በማየት በኩል፣ በማሳደግ በኩል፣ ኃላፊነት በመውሰድ ምናምን፣ በዛ የሆኑ ካራክተሮች ትገነባለህ። ከዛ አንጻር ይመስለኛል። አዎ፣ ለነሱ የሆነ ሮል ሞዴል ለመሆን ስትይ አንቺ የምትጎጂበት ነገር ይኖራል። ለምሳሌ ቤት ውስጥ ራሱ የሆነ ስራ ምናምን ሲኖር ጫናው ወደ አንቺ ነው የሚሆነው፣ ምክንያቱም ታላቅ ነሽ። ለምሳሌ እነሱ እንደፈለጉ ቢሳደቡ እንኳን ለእነሱ ያን ያህል አሁን እነሱን ልትመቻች፣ ቤተሰብም ወደ እነሱ ነው የሚያደለው እና ከዛ አንጻር ማለት ነው። አሁን እኔ ነኝ የምሰማው። አሁን ቤት ውስጥ እንደ ታላቅ እኔ ነኝ የምሰማው። ከዛ ግን ብዙ ጫና የሚበዛው መሀል ያሉ ልጆች ላይ ነው፣ ሚድል ላይ ያሉት ላይ ነው እንትን የሚለው። እኛው ኦልሬዲ ኃላፊነት ስለወሰድን ትልቅ ሆነን የቤት ስራ የሆነ ነገር መሀል ላይ ያሉት ልጆች ላይ ነው የሚበዛው። መልካም። ከዛ ትምህርት እንዴት ነበረ? ጩጭ ሆነሽ? ጎበዝ ተማሪ ነኝ። ሸለ ምናምን ልጅ ነበሩ። ጥሩ ተማሪ ነበር። ኬጂ ምናምን ነበረ? ከኬጂ አንስቶ ምናምን ነው። እኛ ጋር ገጠራውን ኬጂ ምናምን አናውቅም። ቀጥታ ነው እንዲህ ብለን ነው ትምህርት ምንትን የምንለው። እስከ ኬጂ 3 ድረስ ነበረ። ኬጂ 1 ነርሰሪ፣ ኬጂ 1 ኬጂ 2 ኬጂ 3 እንደዛ ነበረ ተምረናል። እንደዛ ኤሌመንተሪ ላይ ምን አይነት ጎበዝ ነበርሽ? ኤሌመንተሪ ላይ አይ ተማሪ ነበር። ታለንትሽ ምን ነበረ? ጩጭ ሆነሽ እዘፍን ነበር። ኤሌመንተሪ ስትማሪ አሁን ይዘፈንልናል። አሁን ይዘፈንልናል። ልጅ እያለሁ ነው።
ህልምሽ ምን ነበረ? ምን መሆን ነበረ የምትፈልጊው? እንደ ማንኛውም ተማሪ ምን ነበረ ሆናለሁ ብለሽ የምታስቢው ልጅ ሆነሽ? ኧረ እኔ አላውቅም ምን ሆኜ ነበር እኔ እንጃ። ከዛ ለበቃ እንዴት ነው እንትን እንዳልኩ ዘፈን እወዳለሁ፣ በጣም ነው ዘፈን ወድ የነበረው እና በቃ አባቴ ምናምን ዘፋኝ መሆኑን ይመስላቸው ነበር። የልደት ላይ ምናምን የምትዘምረዋ ልጅ አለች አይደል? እንደዛ አበባዮሽ ላይ የምትዘምረዋ ልጅ ና እንደዛ አይነት ልጅ ነበር። አይገስ እስኪ አሁን የሆነ ነገር አንጎራጉ የሆነ ሞክረው ልስማትና ጋይስ ያጅማ ለምን ሞከ አብረሽ ነው እንደዚህ ያልሽ ይጠፋብኛል ነት ይይዘኛል ነው ወይ አይደል? አይ የሆነ ለምሳሌ በነገራችን ላይ ጩጬ ሆነሽ የሆነ ነገር የምታስቢ በእርግጥ ከምታየው አካባቢሽ ካለው ነገርም ሊሆን ይችላል። ግን ብዙ ጊዜ ደግሞ ሰው ትችያለሽ ከሚልሽ ነገር ተነስተሽ ነው። በተለይ ደግሞ ከታለንት ጋር የተያያዙ ነገሮች ሲሆኑ እንደዛ ነው የሚሆነው እና የሆነ ነገር ሳይኖር መቼም በእርግጠኛነት ዘፋኝ መሆን አትፈልጊም። ኢንትረስቴን አይተው ነው ፍላጎቴን አይተው ነው እንጂ ተሰጡ አይመስለኝም። ስለዚህ ለፈኝ ምናልባት ያው ወደ ግጥም ስራዎች ወደ በኋላ ስለምንመጣባቸው ሀይ ስኩል ላይ እንዴት ነበረ? ክላስ ነው። ኤሌመንተሪ ጎበዝ ተማሪ ነሽ? ሀይ ስኩል እስከ 11ኛ ክፍል ድረስ ጎበዝ ተማሪ ነበርኩ። ጥሩ ነበርኩኝ። ያው ጥሩ ተማሪ ጎበዝ ተማሪ የሚባሉት ጋር ነኝ። ግስ ትንሽ ስጎረምስ የሆነ ኢንተርቪው ላይ እንዳየሁት ከሆነ ትምህርት ቤትም ወደ መንግስት የመቀየር እንትንም ነበረሽ እና እሱ ነገር እንዴት ነበር? መኖር ይበልጣል ከትምህርት አልኩና ከዛ ማንስ ያኛውን ላይፍ ማየት ፈለግኩኝ። ሰው በደንብ አየው። እዛ ስኖር ትምህርቴን ረሳሁ። ከዛን 11ኛ ክፍል ወደ መንግስት መሰናዶ ትምህርት ቤት እያለሽ ወይም የመንግስት ትምህርት ቤት ስትገቢ 11ኛ ክፍል መሰናዶ ትምህርት ቤት ነው የሚባለው በአማርኛ። የፕሪፓራቶሪ እያለሽ የፍቅር ህይወት ጀመርሽ እና ብዙ ደግሞ ያንቺ እንትኖችም እንደዛ አይነት ነገር ላይ ያተኩራሉ እና እንዲህ ነበረ የመጀመሪያ የፍቅር ኤክስፒሪየንስሽ? ስለሱ እስቲ በደንብ እንትን በይ ነው። ምክንያቱም ብዙ ወጣቶች ይህንን ላይቭ ይከታተሉታል ብዬ አስባለሁ እና ጥሩ ትምህርትም ይሆናል። ጥሩ ነበር ማለት ጥሩ ነው። ፍቅር ደስ ይላል። ፍቅር ያኖራል። ሰው ደስ ይላል። ደስ ይል ነበረ። የመጀመሪያም ስለነበረ ምናምን ዳዋስ ጉድ። እንዴት ነው የሚብራራው? ማለት እንዴት ነው የጀመራችሁት? እንዴት ነው ፍቅር የያዘሽ? ልጁ ምን አይነት ነበረ? ዲቴል የፈለግ ነው። እኛ በጣም እያፈርሽ ነው ምሩ። ፖድካስት አለ ወይ? ላይቭ ስለሆነ ነው ወይስ ፖድካስት መሆን አለበት ግዴታ? አንቺ እንድታወሪን በደንብ ስለሆነ ስለ እሱ ንገሪን። የመጀመሪያ የፍቅር ኤክስፒሪየንስሽ እንዴት ነበረ? አንድ ሰፈር ነን ማለት ዲቴል የትኛው ዲቴል ድረስ ልሞክር ላይሆን ዲቴል ስልሽ ያው ታውቂዋለሽ መቼም ይህንም ማብራራት አይጠበቅብኝም። በጠይቅ ራሱ እንደዛ አይነት ዲቴል አንቺም አትመልሽም በእርግጠኛነት። ይሄ በቃ እንትን አለ አይደለ? ሰፈር ውስጥ የምትጓደደው ነገር አብረህም ቅርብ ስለሆንክ ስለምትተያይ ምናምን እና በቃ አንድ ሰፈር ነን። አንድ ሰፈር ልጆች ነን። ከዛ ሄደዋን መጀመሪያ ፍቅር ይዞት የነበረው ከዛ ስሩ ታይም ብዙ አብረን ቆየን። ወዳጅነት፣ ጓደኝነት ምናምን 2 ዓመት ምናምን በጓደኝነት ቆየን። ከዛ እኔ አልመሰለኝም ነበር የወደድኩት አልመሰለኝም ነበረ። ከጎኔ ሲጠፋ በቃ ሳጣው ምናምን በጣም ለምጃለሁ። የቪዲዮ ያገኘዋለሁ ምናምን ትምህርት ቤት አብረን ነን ምናምን። ከዛ አይነ ስድን ሳጣው እንዴ ያልኩኝ ሰው በዛ ሰዓት አገባኝ ማለት ነው ወድጀው እንደነበረ እና
በቃ አብረን ሆነ ማለት ይሄ ነገር ለምሳሌ አሁን በፍቅር ግንኙነት ውስጥ ብዙ ጊዜ ደጋግሞ ሰውን መጠየቅ፣ ደጋግሞ ከሰዎች ጋር የሆነ እንትን ማለት አታችድ መሆን ምናምን ነገር ከጎናችን ማለት እንትን አይመስለንም። ያ ነገር ይሄ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል እና እንደዛ ነው የሆነው። ከዚሁ ጋር እያይዘሽ ደግሞ ብዙ እንደዚህ አይነት የፍቅር ግንኙነቶች አሉ። ከዛን የሆነ ነገር ስናጣ ሲመስለን ከዛን እንዲህ ብለን የምናስብበት አንዳንድ ስሜቶች ካላጣሃቸው አይገቡህም ማለት ይሄ ላይፍ እኔ ሲገባኝ እንደ ሞት አሁን ለምሳሌ ምህረት ነገ ነው የምትሞተው ቢባል በጣም ብዙ ሰው የሆኑ ስሜቶች ይኖሩታል። ገባክ? ፍርሃትን ሁሉ ዜሮ ይከትና ስሜትን ብቻ እንድታዳምጥ ይረዳሃል። ሰው የሆነው እንዴት ነው አልገባኝም። በቃ ማጣው አልመሰለኝም። ከጎኔ ሳይኖር ሲቀር ስሜት ብቻ ማዳመጥ ጀመርኩ ማለት ነው። ይሄ ሴትነቴን፣ ኩራቴን ምናምን ትቼ ነገ እንደማያገኘው ሰው ነገ እንደማይኖር ሰው ሳስብ ክሊክ አደረገ ጭንቅላት። ከዛ ምን አይነት ወንድ ነበረ ማለት ምኑ ነበር የተመቸሽ? ወይስ በተደጋጋሚ አንቺ ጋር ሆኖ መራቁ ብቻ ነው ወይስ ምን አይነት ነበረ? ምን አይነት ወንድ ነው ምስልህ? ወንድ ነው በቃ ወንድ ነው ስልህ ይሄ እንትና እኮ አለ ምናምን ከተባለ ማንም ማይናካኝም። በቃ ለማንም ዞሮ ማይናገረኝ ምናምን ከብዙ ነገር የሚጠብቀኝ በጣም ደስተኛ የሚያደርገኝ ኤቭሪቲንግ የሚገባው በቃ ነገረ ስራዬን ምናምን የሚያውቅ በቃ በጣም አንደርስታንድ የሚያደርግ እና ራሴን መሆንበት ነበረ። ምንም እንትን የምለው ነገር አልነበረም። ፕሪቴንድ የማደርገው ነገር አልነበረም። ትንንሽ ነገሮችን ማድረግ ይችልበታል። በቃ ኤቭሪዴይ እንደሚያስታውሰኝ እና እንዳለው ጭንቅላት ውስጥ እንዳለው ፕሩፍ ማድረጊያ ነገሮች አያጣም። በቃ ህይወት ላይ ከጭንቅላቴ በላይ ብዙ ጊዜ እንደዛ አይነት ስቴጆች ላይ ስንሆን በተለይ ሃይስኩል ይሄ ፋይሬጅ የሚባለው እድሜ ላይ ስለምንሆን ፍቅር የሚመስለን አንዳንዴ ለምሳሌ መሳሳም ሊሆን ይችላል ወይ ደግሞ ሴክሹዋል አክቲቪቲዎች ላይ የሆነ እንደዛ አይነት ነገር ላይ እንደዛ አይነት ነገር ውስጥ መግባት ሊሆን ይችላል። ምን አይነት ኤክስፒሪየንስ ነበረች? ከዛ ተነስተሽ ደግሞ ምንስ ትመክሪያለሽ በዛ ኤጅ ላይ አንቺ ባለሽበት እድሜ ላይ ላሉ የሃይ ስኩል ተማሪዎች? በእኛ አሁን ያመጣው አሁን ያለውን ጀነሬሽን አላውቅም እዚኛው እድሜ ላይ እንትን ስላለ፣ ግን በእኛ ሰዓት የነበረው ፈሪ ነበርን። እስቲ ማለት ያንን ኤክስፒሪየንስ ለማድረግ አንደኛ እድሉም አናገኝም፣ በጣም በቤተሰብ ቁጥጥር ስርም ስለምትሆን ምናምን። ግን ኢሞሽንህ ንጹህ ነው፣ እንዴት ነው ልብህ ንጹህ ነው ምናምን። የልጅነት ልብ አይገኝም። እኔ አሁን ስቲል ዊሽ አደርጋለሁ በቃ የልጅነት ልብ ቢኖር ምናምን እና የልጅነት ልብ ያውቃል። የልጅነት ልብ በጣም ንጹህ ነው እና ትክክል ነው ብዬ አስባለሁ። በሰዓቱ ትክክል ነው። ሰው አሁን ላይ ላሉት ምናምን እንደዚህ ምናምን ብዬ አልመክርም። ስለ ፍቅር አይመከርም። መኖር ነው በቃ። ሰው ማንም እየኖረ እያየ ነው ኤክስፒሪየንስ እያደረገ የሚያልፈው ህይወት ላይ። እዚህ ጀስት ኑሩ ብቻ፣ ልባችሁን እየጠበቃችሁ ኑሩ። ያው ስለ ፍቅር አይመከርም ብለሽናል እና ፍቅርን ግን የሆነ ዲፋይን ማድረግ ይቻላል እና ፍቅር ላንቺ ምንድን ነው? በቃ ክርስቶስ ነው ፍቅር። በሰውኛ እንዴት ነው ለእኔ ማለት እንትን ማለት ለእኔ ማለትን መሰሰት እንዴት ነው የሚባለው? የሆነ ሰውን ማስቀደም ገባህ? እኔ አሁን በጣም ርቦኛል እና ምግብ ያስፈልገኛል እንበል። ሰው ፊት ለፊቴ ያለ ያ ልጅ ቀድሜ ለሱ ማጉረት መቻል። በቃ ፕራዮሪቲያችንን በሌላ ሰው ማድረግ ማለት ነው። የፍቅር ግንኙነታችሁ በዛ ሰዓት ያው የመጀመሪያ ፍቅርሽ ነው እና በምንድን ነው የተቋጨው ከሱ ጋር?
ማደግ ማደግ ማወቅ መብሰል። ከዛ አንዳንዴ ፍቅር ብቻ ህይወት አይሆንም አይደል? መዋደድ ብቻ አብሮ አያውቁም ህይወት መስመር። ስለዚህ እየበሰላችሁ እያደጋችሁ ስትሄዱ የህይወት እንትናችሁ ተለያየ ነው መንገዳችን። ሀይ ስኩል ስገቢ በተለይ 11 እና 12 ውጤትሽ እንደቀነሰ ተናግረሻል እና ውጤትሽ የመቀነሱ ምክንያት አሁን ሲገባሽ ምንድን ነበረ ምክንያቱ? ምን ነበረ ምክንያቱ? ድሮ ጎበዝ ከሆንሽ አሁን የቀነሰበት ወይስ ጉርምስናው ነው ወይስ ምንድን ነበረ? አይተውት እኔ በጣም እየሰራው እንደነበረ እንዴት መሰለ የምንማርበት መንገድ ምናምን ይቀያየራል። የግል ትምህርት ቤት ስትማር በደንብ ነው ፈትፍተው በቃ የሚያጎርሱ እንደዚህ ምናምን የብዙ የአስተማሪ ጥረት ከዛ ትንሽኛ ሙከራ ምናምን ነው እና የመንግስት ላይ ግን ሁሉንም ፊገራውት የምታደርገው አንተ ነህ እና እኔ እንደሰራሁት ነው የማስበው። ማለት ጭንቅላቴ እንደዛ ነው ያሰበው እና ትዝ ይለኛል ውጤቴን ልትቀበልኝ ሄደችው እናቴ ነበረች እና አወዝ በጣም ኮንፊደንት ውጤቴን ለማየት ምናምን እና እሷ በጣም ታውቀኛለች እና ሺባውሜ ላይክ ቦርሳ እና ጫማ ገዝታልኝ ነው ውጤቴ ልትቀበል ሄደችው ማለት ነው። ከዛ ግን ውጤቱን ስታይ በቃ የምር ታመመች ማርያምን እና በቃ በጣም ነበር ያዘነችብኝ ምናምን። ግን ያስበላሽ ምናምን እንደ ኢትዮጵያዊነት አልተባልሽም? እንዲህ የሆነ አልቅሳብኛለች፣ አለቀሰችብኝ። ከዛን እንዴት ሆነ ታዲያ? ኢንትራንስ እንዴት ሆነ? አይ በቃ 1 አመት ናት። 12 ላይ ተመለስኩኝ ወደ እንትን 11 ላይ ነው የተቸገርኩት። በቃ እስኪገባኝ እንዴት ነው ምናምን የሚለው እስኪገባኝ እንጂ 12 ላይ አወዝ ጥሩ ተማሪ ነበር። አንዳንዴ ትምህርት ቤት መቀየርም ተጽዕኖ የሚያሳድር ይመስለኛል። እኔ የሆነ ኢንቫይሮንመንቱን እስክትለምጂው ድረስ እስክትላመጂ ምናምን በጣም ተጽዕኖ አለው እና ምናልባት እሱ እንዳይሆን መልካም። ኢንትራንስ ውጤት መጣ። ኢንትራንስ ውጤት መጣ። ከዛ በኋላ አምቦ ዩኒቨርሲቲ ደረሰች። ወደ አምቦ ከመሄድሽ በፊት ምን ነበረ የመማር እቅድ ነበረች? ምንም። እኔ ህይወቴ ላይ ፕላን የማደርግ ሰው አይደለም። ህይወት እንዳመጣች ትምራኝ ብዬ እንዴት አደርጋለሁ እና እንትን እንሞላለን አይደለ? ዩኒቨርሲቲ ይሰጣል ሊስት። ከዛ እሱን እንሞላለን። እሱንም አልሞላውም እኔ። ጓደኞቼ አሁን እሱ ልጁ እና የእሱ ጓደኞቻችን በቃ ሰርክላችን አንድ ላይ ነበረን። 5 ነበር። እነሱ በቃ ተመሳሳይ ነው የሞሉት። በቃ እኔንም ሙሉልኝ ብዬ ሰጠዋቸው። እነሱ እንደሞሉት ሞሉልኝ ማለት ነው። ከዛ በቃ እኔ ብቻ አለፍኩኝ። እኔ ብቻ ሄድኩኝ። አምቦ ደረሰኝ። አምቦ እንዲደርስሽ ትፈልጊ ነበረ መጀመሪያ? አይ የእሱ ፋሚሊዎች እዛ አሉ፣ አምቦ አሉ እና እሱ ነው የሞላልኝ። ሰው ሞላ፣ በቃ ደረሰኝ። ማይ ፈርስት ላቭ። እስቲል እስከዛ ሰዓት ድረስ አልተለያያችሁ? በጣም አሪፍ። ከዛ አምቦ ደረሰሽ። አምቦን እንዴት አገኘሽው? አምቦ ዩኒቨርሲቲ ጥሩ ነው። ብዙ ላይፍ ኤክስፒሪየንስ ያደረግኩበት ግቢ። እዛ ሄድሽ። ምንድን ነው የተማርሽው? ጆይን ያደረግሽው ዲፓርትመንት? ኮንስትራክሽን ማኔጅመንት። ፍሬሽማን ከተማር በኋላ 2000 ነው የተመረቅሽው? 15 የግቢ ላይፍ እንዴት ነበረ? ጥሩ ነበር። አሪፍ ነበር። ጥሩ ነበረ። ይብራራልን ነው። ምን አይነት ተማሪ ነበርሽ? እዛስ
ጎበዟ ተማሪ ከላይብረሪ ማትወጣዋ ተማሪ ወይስ እየቸከለች ደግሞ ሌላ ነገር ለምሳሌ ሱስ ላይ ያለች ተማሪ ወይስ ደግሞ ከሱሱም ከምኑም የሌለች ዶርም ተኝታ የምትውለዋ ተማሪ ወይስ ደግሞ ቤተክርስቲያን 24 ሰዓት የምትሄዷ ተማሪ? ምህሩ የትኛዋ ናት? ማአት ተማሪ ያለ ግቢ። እንትን ይሄ ላይብረሪ 24/7 ምናምን ማነብሰው አይደለም። ሲጀመር ላይብረሪ አለ ብቻ የትም ቦታ ይሁን ዝም ሲል አልወድም። ዘፈንም ከፍቼ ምናምን ማነብሰው ነኝ። ኢንጆይ እያደረገች ያነበበች ያለፈች ልጅ ብለን እንውሰዳት። መኖር ወዳለሁ። ህይወቴ ላይ የሚቀረው ነገር ትምህርቱ ምናምን ከሁሉም መኖሩ ነው የሚቀረው እና እንደዛ ኤክስፒሪየንስ አድርጌ ነው የወጣሁት። ጎበዝ ነኝ። የዛኔ አንድ ኢንተርቪው ላይ አምቦ ሆነሽም አምቦ ዩኒቨርሲቲ ሆነሽ ከመጀመሪያ ፍቅረኛሽ ጋር ቀጠላችሁና ግን እዛ ሆናችሁ ነው የተለያያችሁት የሆነ ፖድካስት ላይ እንደሰማሁት ከሆነና ምን ነበረ ያለያያችሁ? ማደጋችን አልሽኝ ቀደምዬና እዚህ ጋር አድጋችሁ ነው ወይስ ሌላ ፍላጎት ነበር? እንዳልኩ ነው ማደጋችን የህይወት መስመር አልኩ አይደል? በቃ የምትራመድበት መንገድ ይለያያል። ትመርጣለህ ምናምን እንዳልኩ እኔ መኖር እመርጣለሁ። ስለዚህ በዛ ግቢ ሆነሽ የመጀመሪያዎቹ የኤግዚት ኤግዛም ተፈታኞች ነበራችሁ። ከእናንተ ቀጥሎ የኛ ባች ነው የተፈተነው እና በጣም ከባዱ ነገር ያንቺን ቃለ መጠይቆች ስሰማ በጣም ከባዱ ነገር ኤግዚት ኤግዛም ውጤት ቀረብሽ። ምናልባት አሁን እንዲህ ስናወራው ቀላል ሊመስል ይችላል ስቀን ስናወራው፣ ግን 5 ዓመት ግቢ ተምሮ ኤግዚት ኤግዛም ሲቀር ከዛም ቤተሰብ ልጄ ትመረቀልኛለች ብሎ ሲጠብቅ ያለው ስሜት ከባድ ነው በእውነቱ። ምን ነበር የተሰማሽ? እንደዛ ለመሆኑስ ምንድን ነበር የተፈጠረው? ለዛውን ደግሞ ለአንድ ማርክ ነው 49 ይመስለኛል። ምን ነበር የተፈጠረው? ምን ተሰማሽ በሰዓቱ? አሁን ጓደኞች ምናምን እዛ ግቢ የነበሩት ልጆች ምናምን የሚያዩት ከሆነ ይገባቸዋል። ምንም አልመሰለኝም ስልህ ጸጥ ነው ያለው ልቤ። ምንም አይነት ስሜት የለኝም። በቃ መውደቅን አላውቅም ህይወቴ ላይ። በቃ አለማለፍ ምናምን ኤክስፔሪንስ ያደረጉ ሰው አልነበርኩም ይመስለኛል። የሆነ እንድማር የተፈለገው ነገር አለ ወይ በህይወቴ አሁን ለቆምኩበት ነገር ምክንያት እንዲሆንልኝ ተፈልጓል ያ ነገር። አሮን ነው ግን እንትን ነው ግራጁዌሽን ደርሶ ስለነበረ ተመልሰናል ወደ ቤት ማለት ነው። ለሆነ ጊዜ በቃ ነገሮችን ለማስተካከል ምናምን ብለን ተመልሰናል እና እዚህ ሆነን ነው ውጤት ያየ ነው። ከዛ ኦኬ ቤት ሆነሽ? ቤት ነበርና ሁላችንም ቤት ሆነን ነው ያየ ነው። and when I saw it like 49 ጸጥ ነው በቃ ያለው ውስጥ ጸጥ ማሮ ነው። ምንም በቃ ምንም ማድረጋችን። ከዛ በነጋታው ተነስቼ ወደ አምቦ ነው የሄድኩት። በቃ ማለት ምንድን ነው ከዚህ በኋላ መኖር ነው በቃ ሌላ ነገር የለውም። ኢማጂን እንግዲህ 3/6 ነው 3/6 ምናምን ነው ያለኝ የክላሱ ላይ ምህረት ማለት ነው። ማንም አያስብም። እኔም ማለት በኢንጂነሪንግ ለዛውም ትልቅ ውጤት ይመስላል። እና እንግዲህ በቃ እዛ በቃ ምን ነበር የተሰማሽ? ማለት ለቤተሰብሽ ምናምን እንትና ሊያጽናልኝ ምን ላልቻለሁ አሎንኩ በቃ ኮንፊውዝድ እና አልፈሻል እርቅሻለሁ አልጠይቀኝም። ብዙ ሰው በቃ ጭንቅላታቸው ታልፋለች የሚል ነገር ስላለ በቃ በጣም ብዙ ሰው እንዳለፍኩ ነበር የሚያስበው። በጣም ብዙ ሰው ምናምን በቃ እንግዲህ አንዳንዴ እየወደቁ መነሳት ጥሩ ነው። በደንብ ትንሽ ግራጁዌሽንን እንዴት አደረግሽ? ተመርቀናል። እኛ ግራጁዌሽን እንዴት አደረግሽ? አስመርቀውናል። ተመረቀ። ጋውን ምናምን አስለበሷችሁ? አንዳንድ ዩኒቨርሲቲ በልመና ነው እንትን የሚለው
እና ለዛ ነው የጠየቁሽ ይህን ነገር እና እሱ ነው ደግሞ ተማሪን የበለጠ ተማሪው እንኳን ምንም አይሆንም ያውቀዋል ስለሆነ እንትኑን ቤተሰብ ሲመጣ ነው ለቤተሰብ እንትን ነው እና ይህንን ስሰማ እኔ በጣም ነበረ እንትን ያልኩት የገረመኝ እና የምን አይነት የመንፈስ ጥንካሬ ቢኖር ነው ብዬ አስብ ነበረ። እኔ ዲስታንስ መማር ነበረ እና ኦልሬዲ ፔፐር አለኝ ወረቀት አለኝ ቢዝነስ ማኔጅመንት ተምሬያለሁ። ሰው በቃ እንጂ ይሄን ያህል ህይወቴ ክብድ አለ ምናምን አይነት ስሜት አልተሰማኝም። አንቲ ከግራጁዌሽን በኋላ እቤት ገብቼ መሆነው ሲጠፋኝ ነው በቃ የዛኔ ህይወት ግራ የገባችኝ እንጂ እስከዛ ሞመንት አወዝ በጣም ፋይን በቃ ገና ነበርኩ። ያለ ቴምፖ ከባድ ነው ህይወት። ከዛን ከግቢ ያለ ቴምፖ ወጣሽ ምናምን ነገር ቁጭ ያልሽ። እሱ ደግሞ እንደ ሰው እንኳን ጥሩ ውጤት እንኳን ባይኖርሽ ሲቪ ራሱ እንትን ማለት መበተን አንድ የሆነ ተስፋ የሚሰጥ ነገር ነው። ያለ ቴምፖ ቁጭ ማለት ቤት ደግሞ ትንሽ ከባድ ይመስለኛል። እና የሰፈሩ ወሬ እንዴት ቻልሽው? ሰዎች ይጠይቃሉ። እኔ መጀመሪያም እንዴት ነው አሳምኘዋለሁ መሰለኝ ውስጤን ዙሪያዬን ያሉትን ሰዎች ምናምን ይሄ ፒክቸር አላደረጉትም። ራሴ እየሰሩኩ ስራ ስፈልግ ተቀጥሬ ስሰራ ምናምን ፒክቸር አላደረገም ጭንቅላት። ለላስ 5 years ሰመር ላይ ምናምን ሆነ ብሬክ ላይ ምናምን እሰራለሁ ስመጣ ወደ አዲስ አበባ ማለት ነው 3 ወር ምናምን የአፓረንት ታይሜን ምናምን እና ኦልሬዲ ኤክስፔሪንስ ስላደረግኩት ሀው ቱ ሜክ ማኒ የሚለው ነገር ያን ያህል ችግር አልሆነብኝም። ግን ለአጭር ጊዜ ስለሆነች ያችን በወርም 3000 ብርም ትሆን ምንም ይሆን ጀስት መጥቶ የሆነ ነገርህን ከበር ያደርግላል። ትለብስበታለህ ወይ ጫማ ትገዛበታለህ ምናምን እና ይሄኛው ላይ ዘላቂ ነው ህይወት ማለት የምታመልጥበት ነገር የለም። በቃ ግፍጥ ነው የምትለው ከህይወት ጋር መተህ ከዛ ምን እንደምታደርግ ግራ ይገባሃል። በቃ እነሳለሁ፣ ጠዋት እበላለሁ፣ ፊልም የሆነ ነገር ያለው በቃ ሰውም ቼክ ያደርግሃል፣ ልጅሽ ምናምን ይባላል ምናምን። ከዛ በቃ የቤተሰብንም ጭንቀት ታያለህ ምናምን እና ያልፋል። እንደዛ ሆነ አለፈ። ከዛን ወጣሽ ማለት ቁጭ ያልሽ ቤት። ከዛን የተለያዩ ስራዎችን ትሰሪ ነበረ ሰመር ላይም አሁንም ደግሞ ከተመረቅሽ በኋላም የተለያዩ ስራዎችን ኢቨን ክለብ ጨምሮ ስትሰሪ እንደነበረ አንድ ኢንተርቪው ላይ ሰምቻለሁ። እና እንዴት ነበረ? ምን አይነት ስራዎችን ሰራሽ? ማለት ያንን ውሳኔ ለመወሰን ከባድ ይመስለኛል። ምን ነበር ያነሳሳሽ? የቆምክበት ቦታ ምርጫ ሳይሰጥህ ሲቀርና ብዙ ነገር መማር የምትፈልግ ሰው ስትሆን ምንም ታደርጋለህ። ምንም ነገር በቃ ታደርጋለህ። በዛ ሰዓት ያንን ምርጫ ነው ያቀረበችልኝ። አክሴፕት አድርጌ ሰራው ማለት ነው። ጥሩ ኤክስፒሪየንስ ነበር። በጣም ጥሩ ኤክስፒሪየንስ። ምን አይነት ስራዎችን ሰራሽ? የትኛው ከተመረቅሽ በኋላ ያለው? ከተመረቅኩ በኋላማ በቃ እንትን አላልኩኝም። ምን አደረግኩ መሰለ? ቁጭ ነው ያልኩት። በቃ ለረጅም ለእኔ ለረጅም ነው። እንዴት ነው ወደ 3 ወር ነው 4 ወር ምናምን። በዛ ላይ በቃ ብክን ያልኩ ነው ፊልም አደርገው በቃ ምንም ቁም ነገር የሌለው ውሎ እንደዛ ስለነበረ እኔ ፊልም ውስጥ የሚለኝ በቃ ባክንሽ ምህረት ነው የሚለኝ እና የሆነ ቀን ማታ ላይ ትዝ ይለኛል ከሆነ ወዳጄ ጋር ምናምን እያወራሁ ነው እና ምኞቴ ትልቅ ነው። በቃ ራሴን የምስለው የሆነ ቦታ እንዳልኩ በቃ ግቢም ሆኜ ምናምን አሁን ምህሩማ ያሰበችውን ሆነች ምናምን ብዙ ሰው በቃ ምስላት ሴት አለች ምስለው ቦታ አለና አሎስ ማኮምፓስ የሆነ ሰዓት በቃ አቅጣጫዬ ሲጠፋብኝ ከዛ that person say me like ምንድነው በቃ እንደዚህ ሆነሽ ቀረሽ ማለት ነው ምናምን አለኝ ያ ሰው የኔ የምለው ሰው በጣም እንትን የምለው ሰው ምናምን ነበርና በስማም ከፋኝ ምናምን ከዚህ የምርም እንደዚህ ልታደርገኝ ነው እንደ አምላኬ ምናምን አልኩኝና
ከዛ ፍሪላንስ ኢትዮጵያ ታውቃለህ? ቴሌግራም ላይ ፍሪላንስ ኢትዮጵያ እንትን ናቸው ብዙ የፍሪላንስ እንትኖች እና እዛ ላይ የሆነ ስራ ምናምን አየውና ሆስት ነገር ነው ፕሮሞት ማድረግ ምናምን። ከዛ እዛ በቃ አፕላይ ያደረግኩላቸው። ከዛ በነጋታው ነው መለሱልኝ። ከዛ እዛ ጀመርኩ ስራ። እንትን ጫማ መሸጫ ነው፣ የወንዶች ጫማ ነው። ሌሎች ምን ምን ስራዎችን ሰራሽ? በቃ እሱን ሰራው። ከዛ እሱ እንዴት መሰለ፣ እኔ ሆስት ነው የማደርገው። ካሜራማን አለ፣ ኤዲተር አለ ምናምን፣ ስቶሪ እናስባለን ምናምን። ከዛ ቤቱን እናስተዋውቃለን። ከዛ በዛው የራሴን ቲክቶክ መስራት ጀመርኩ፣ ግጥሜን መስራት ጀመርኩ። በቃ ጠቅለል ብዬ ወደ ቲክቶክ ገባሁ ማለት ነው። ወደ ቲክቶኩ እንመጣበታለን። በነገራችን ላይ ጋይስ ምህሩ ሲመስለኝ ወይ አይናፋር ናት ወይ ደግሞ ይህን ልጅ ተጠንቀቂው ብላ ነው የመጣችው። እና ጌሙ እየቀጠለ ምሩ፣ እኛ ወደ እንትናችን እንመለስና ቲክቶክ እንዴት ተጀመረ? በነገራችን ላይ ዛሬ ኮንተንት ክሬት ማድረግ የሚፈልጉ ሰዎች ከአንቺ ብዙ ነገር ይማራሉ ብዬ ነው ይሄንን ነገር መጠየቅሽ። እና ቲክቶክ እንዴት ነው የተጀመረው? የጀመርሽበት አጋጣሚ? በግጥም ነው የጀመርኩት። ግጥም መጽሐፍ እወዳለሁ እና በቃ ግጥም እያነበብ ምናምን ነው የጀመርኩት። እኔ ያበረታኝ ፓሽን አለ አይደለ? በቃ ውስጥህ ደስ የሚለው ስታደርገው ደስ የሚልህ ነገር እንደዛ ስለሆነ ነው ይመስለኛል ይህንን ሁሉ ርቀት የመጣሁት። ስለዚህ ችሎታችሁን የምታውቁ ሰዎች ይሄን ባደርግ ይሳካልኛል፣ ይሄ ነገር ጥሩ ነው የምትሉ ሰዎች ይዛችሁት ነው ወደ ቲክቶክ፣ ወደ ሶሻል ሚዲያው። ከዛ ራሳችሁን በዛ ፕሮሞት አድርጉ፣ እዛ ይሳካል። የልፋት ዋጋ በቃ ግድ ነው። በግጥሙ ነበር ይሳካልኛል ብለሽ አስበሽ የጀመርሽው ቲክቶክ እንዲህ ፈምሳለሁ የሚል እንትን ነበረሽ ሀሳብ? አይ ግን ሰርዲር ያለው ግቢ በቃ ቢልቦርድ ላይ እንደዚህ የመንገድ ቢልቦርድ ላይ ምናምን እሰቅላለሁ ምናምን ኤቭሪባዲ ዊል ኖው ሚ ምናምን እል ነበረ። በቃ ሳያውቀኛል እና ብዙ ሊማሩብኝ የሚችሉ ሰዎች አሉ ምናምን እል ነበር እውነት ለመናገር። እና አንድ ጓደኛ ነበረኝ፣ እኔ ነኝ እንግዲህ መጀመሪያ የፈረምሽልኝ ምናምን ይለኝ ነበር። እና ወላወ ሰርዲር ማለት ነው። እዛ በቃ ትወና እንትን ትወና ችሎታው እንዳለሽ ታውቂ ነበረ? እና ስክሪፕት እንደዚህ እንደ መጻፍ እንደምችይ በምንድን ነው ያወቅሽው? ወይስ በአጋጣሚ ነው እንትን ያልሽው? ትወና እንደምችል አላውቅም ነበር። አሁንም እንደዛ ብያ ፊልሞች አላወራም፣ ግን ግጥምን ስጽፈው በቃ እንደ ተውኔት ለተውኔት እንዲመች አድርጌ ምናምን መጽሐፍ ጀመርኩ። ሁለት ስልኝ የለም እንደዛ ጀመርኩኝ እና እንደዛ መስራት ጀመርኩ። ሰው ግጥሙ ወደ አክቲንግ ምናምን ተቀየረ ማለት ነው። ስቶሪ ጽፍ ነበር፣ በፊትም እጽፋለሁ የበሰለ ያው እንደዚህ አይነት የጥበብ እንትኖች ከልጅነት ነው። ለዛ ነው ቀደምዬ በልጅነትሽ ምንድን ነው መሆን የምትፈልጊው የነበረው ያል ብዬ ጠየቁሽ። እና እንደዚህ አይነት ነገሮች የሚጀምሩ ከልጅነት ጀምሮ ነው እና ድንገት የምናውቃቸው ነገሮች አይደሉም። ግጥም ከድሮም ተጽፊም ነበረ ነው? በጣም የሚያሳስቡ ግጥሞች አሉኝ። የግጥም መጽሐፍም አሳትመሻል? በጣም አሪፍ። አንዲት ሴት ኮንተንት ክሬተር መሆን የምትፈልግ ሴት ለምሳሌ ፈርተው የሚተዉ አሉ፣ እንዳንቺ መሆን የሚፈልጉ አሉ። ከምን ይጀምሩ? ምን ያድርጉ? እንትን ነው አሁን ዲስ ዴይዝ አስተዳደጋችን ማለት ነው በጣም ሼመኛ አድርጎናል። በቃ በጣም ፈሪ ነን ምናምን፣ ሰው ምን ይለኛል ምናምን አለብን። ቲክቶክ ላይ ስትወጣ፣ አደባባይ ላይ ስትወጣ ራስህን ለጀጅመንት አጋልጠ ነው የምትወጣው። በቃ
ማለት ሁሉም ተነስቶ ሀሳብ ይሰጥሃል። ሁሉም ነቃፊ ሊሆን ይችላል። ሁሉም ወዳጅ ሊሆን ይችላል። ድንገት ሲያልፍ የሚያየ ሰው ሀሳብ መስጠት ይችላል። በህይወትህ ላይ እኮ የፈቀድክላቸው ሰዎች ብቻ ናቸው ህይወት ላይ ኢንቮልቭ አድርገው የሆነ ነገር ሊናገርኩም ሊያደርጉም የሚችሉት። አደባባይ ላይ እንደዚህ ስትወጣ ግን ኤቭሪባዲ የትኛውም ሰው ምንም ማለት ይችላል። ስለዚህ ያንን ነገር ጭንቅላትህ አክሴፕት ካደረገና ራስህን በደንብ የምታውቀው ሰው ከሆንክ ዶበት በቃ ይሳቅብሃል እና ምንም ጥያቄ የለውም። ሁላችንም እንደዛ ነው ያለፍነው። በቃ ምንድነው የምትሰሪው? ምንድነው የምትጃጃዩ? ምናምን ተብለናል ሁላችንም። የትኛውም ቲክቶከር አሁን እንደዚህ የመጣ መነሻው ላይ ሳይነቀፍ የመጣ ያለ አይመስለኝም። ሳይሳቅበት ምናምን ከእንትን ሳይገለል ሰው ያንን አክሴፕት አድርጉና የልባችሁን ስሩ። ልባችሁን ደስ የሚለው ነገር አድርጉ። አይደክማችሁም። የማትወደውን ነገር ስታደርግ ነው ኤነርጂ ምናምን ማይኖርክ ነው ነገር። የምትወደውን ስታደርግ ግን አታውቀውም። አንቺ ስትጀምሪ የነበሩ ፈተናዎች ሲፈትኑሽ፣ በተለይ ደግሞ ድራማ ምናምን ስትሰሪ የነበሩት ፈተናዎች ምን ምን ነበሩ? ስልክ ነው የመጀመሪያው። ስልክ ከዛ በቃ ሌላው ምንድን እነ ባቢ ስለነበሩ እነሱ ኤክስፒሪየንስ ነበራቸው። ስለዚህ እኔ አልከበደኝም። ጽሁፍ ነው የምችለው። እሱ የቻልኳትን ጽሁፌን አመጣለሁ። ከዛ በቃ የባቢ ጓደኛ ነበረ፣ እሱ ነበር የሚቀርጸን በሱ ስልክ። እሱ ነበር አይፎን የነበረው። እሷ ትንሽ ትማራለህ በቃ ኤዲት ምናምን ሰው ስሩ ኤክስፒሪየንስ ቪዲዮ እያየን ምናምን እንደዛ ነው። መልካም ከዛን ከአንቺ ጋር እያይዤ ደግሞ ለምሳሌ ያቺ አሁን ዛሬ ኮንተንት ክሬተር መሆን የምትፈልጓ ሴት ልጅ ምን ምን ፈተና ሊገጥማት ይችላል? እስቲ ይሄ ፈተና ሊገጥምሽ ይችላል፣ ስለዚህ እጅ እንዳሰጪ ተስፋ እንዳቆርጭ የምትያት ነገር ምን ሊገጥማት ይችላል? እንዳልኩ አንደኛ በሰዎች መገለል። በቃ ይሄን ፕራውድ የሚያደርግብህ ሰው መጀመሪያ ላይ ፕራውድ አያደርግብህም። ከዛ ላይክ ምናምን ላያደርግልህ ይችላል። የሚያውቅህ ሰው ምን ትጃጃልብኛለሽ ምናምን ብሎ ስክሮል ሊያደርግልህ ይችላል ምናምን። ከዛ ትንሽ ግሎ ማድረግ ስጀምር ኦር ትንሽ በቃ ሰው እያወቀ ምናምን ሲመጣ ምናምን ሁሉም ሰው አስተያየት ሊሰጥህ ይፈልጋል። ሰው ሁሉም እንደዚህ ብታደርጊ፣ እንደዚህ ብታደርጊ፣ እንደዚህ ብታደርጊ፣ እንደዚህ ብታደርጊ፣ እንደዚህ ከዛ ግራ ይገባሃል ምን እንደምታደርግ። እያደረክ የመጣኸውን እንኳን አንተ ታውቃለህ። ከዛ ሁሉም እንደዚህ ምናምን ሲልህ ግራ ይገባል። ሰው ልብሽ የሚልሽን ብቻ አድርጊ። ትክክለኛው መንገድ እሱ ልብሽ ያረፈበትን ብቻ ነው ትክክለኛው መንገድ። የሰዎች አድቫይስ የኖረው ሰው አድቫይስ ጥሩ፣ ግን ቲክቶክ የማይሰራ ሰው ለራሱ ለሰዎች አድቫይስ ሲሰጥ ምናምን ታየዋለህ። እንደዚህ ነው ምናታረጊ፣ እንደዚህ ከሆነ ምናምን ዋይ ዶንት ዩ ዱ ኢት ላይክ እንደዚህ የሚሆን ከሆነ ታዲያ ለምን እናንተ አታደርጉት? ስለዚህ ልባችሁ ያረፈበትን ነገር ስሩ፣ ተሳሳቱ፣ ቪው አይኑረው ምናምን በቃ ብቻ ደጋግማችሁ ስሩ። ደጋግማችሁ እናንተ ስታዩት ደስ የሚል አሁን ለምሳሌ እኔ እላለሁ ይሄ ነገር ደስ አይልም ምናምን እላለሁ። ስለዚህ እኔ ሳየው ደስ ካላለኝ ሰም ራንደም ሰው ሲያየው ደስ አይለው፣ ምንም ጥያቄ የለውም። ስለዚህ እኔ ራሴው ምናምን እያልኩ ያየሁትን ቪዲዮ ነው ፖስት አደርገው ሰዎች ጋር በደንብ ኢንጌጅ የሚያደርገው። ስለዚህ እንደዛ ነው። ሰው ዶወት ምንም አይመጣም፣ መሞከር ነው። ከመሞከር ይቀራል። ምሩ ምናልባት ከቲክቶክ ይህንን ጥያቄ ግዴታ መጠየቅ አለብህ። ከቲክቶክ ምን አተረፍሽ? ሀብታም ሆነሻል ወይ? ከቲክቶክ ምን ያህል ገንዘብ ይገኛል የሚለውን ጥያቄ ጠይቅሻለሁ። ምናልባት በዚሁ ነግርሽ ነገር እንትን ቲክቶክ ዲቴክት እያደረገ ነው እና የሆነ ሰዓት ላይ ሊዘጋ ይችላል እና ከዘጋብኝ መልሼ እልክልሻለሁ እና ጥያቄውን መልሽልኝ። እስከዛ ምን አተረፍሽ ከቲክቶክ? ጥሩ ወዳጆች፣ ጓደኞችን ከቲክቶክ ነው ያተረፍኩት። ጥሩ ወዳጆች፣ በጣም ጥሩ ወዳጆች አትርፌያለሁ።
ጥሩ መብሰል፣ ጥሩ ማደግ፣ በደንብ ኤክስፒሪየንስ ማግኘት፣ ከዛ ገንዘብ ዋይዝ በጣም ይኸው እንኳን ከገንዘብ አንጻር ነበር ያልኩሽ። እየኖርኩ ነው እንደምታይኝ እየኖርኩ ነው። ግን ካለመኖር ነው። እሺ ካለመኖር በቃ ምንም ካለመኖር እንዴት መሰለ ወደ 8 ወር ምናምን ወደ 9 ወር ምናምን ያለምንም ፔመንት ያለምንም ምንም ሳንሰራ መተናል። እንግዲህ ኤቭሪዴይ ቪዲዮ እየሰራ ነው ማለት ነው። ኤቭሪዴይ። ስለዚህ እንዳልኩህ በቃ ትዕግስት ይፈልጋል፣ ድግግሞሽ ይፈልጋል። ስለዚህ የዛን የልፋቴን ዋጋ እንደተከፈለኝ ነው የምቆጥረው ለራሴ። የሰው ልጅ የላቡን ያገኛል። ስለዚህ የላቤን አግኝቻለሁ። አሁን እንሰራለን፣ ፕሮሞሽን እንሰራለን። በፕሮሞሽን ፔመንት እናገኛለን። ከዛ ውጭ በፎሎወር የሚከፍል የሚመስላቸው ሰዎች አሉ፣ በቪው የሚከፍል የሚመስላቸው ሰዎች አሉ፣ ቲክቶከር በጣም ሀብታም የሚመስላቸው ሰዎች አሉ። ሊኖር ይችላል። አሁን ሰው ምናምን መንገድ ላይ በእግሬ ምናምን ሳይ እንዲህ ምን መኪና ትገዢው እንደ ምናምን ይለኛል። በቃ ያኛውን ሌክዠሪ ላይፍ ገና ነኝ፣ ግን በቃ ከሰርቫይቪንግ ወጥቼ ፕሮሞሽን እየሰራው ህይወቴን እየመራው ነው። እንግዲህ እዚህ ያስገኛል። ኤክሰሱን አላውቅም። ይህንን ለምንድን ነው የጠየቁሽ? ይህንን ለምንድን ነው መሰለሽ የጠየቁሽ ምሩ? ዛሬ ኮንተንት ክሬተር መሆን የሚፈልጉ ልጆች አሉና እነሱ ልጆች ተስፋ እንዲያድርባቸው ፈልጋለሁ። ለምሳሌ እንደ ምሩ መሆን የሚፈልጉ ልጆች አሉ። ከዛ አንጻር ያቺ አሁን ዛሬ ኮንተንት ክሬተር መሆን የምትፈልጓ ሴት ምን ምን ልታተርፍ ትችላለች? እሷም አንቺ እንዳተረፍሽ ሁሉ እሱንም እንድትነግሪያት ስለፈለግ። ምህረት ምን አትርፋለች አለ። እንዴት ነው የሆነ ማንነት ታተርፊያለሽ፣ በራስሽ መቆም ትችያለሽ፣ ራስሽን በደንብ መገንባት ትችያለሽ። አስበውም ሳታስበው ፐብሊክ ላይ ስትወጣ በጣም ጥንቁቅ ሰው ትሆናለህ ምናምን። እንደዚህ አይነት ፐርሰናሊቲዎች ህይወቷ ላይ ትገነባለች፣ ምኞቷን መኖር ትጀምራለች። ግን ከጠነከረች፣ ጠንክራ ከሰራች ሺኬን ይህን ሁሉ ማድረግ። ፋይናንሻሊ ስቴብል ትሆኛለሽ ከሰራሽ። በቃ ታድጊያለሽ፣ ለቤተሰቦችሽ ትተርፊያለሽ፣ ጥሩ ሴት ትሆኛለሽ፣ ጠንካራ ሴት ትሆኛለሽ። እንደዚህ ነው። አሁን ላይ ከተዋናይ ማንን ነው የምታደንቂው? በጣም የሚመች ተዋናይ ከወንድም ከሴትም? እነ ግሩም ኤርሚያስ፣ አማኑኤል፣ እንግዳ ሷፌ ያለ ይቀጥላል። ከሴት አንድ ነበረ። እሺ ከሴት ሰዓት ለምሴ እነ ቃልዬ፣ እነ ሰላም፣ ሁሉም እየራሱ ቴስት አለው። እኔ ፊልስ አድርግ እና ነገራቸው ነው። ሌጀንዶች ናቸው፣ ምንም ጥያቄ የለው። ከዘፋኝስ? ዘፈን እንደምትወጂ ነግረሽኛል እና ከወንድ ከሴት አንዳንድ ሶስት ኧረ እኔ እንደዚህ ያገር ናቸው። በቃ ዘፈን ይሁን እና እንዲ እንትን እኮ ሰወዶ ነው ልል ይችላለሁ። 10 ዘፈን ቢመጣ 10 ነው እኮ ሰወዶ ነው ልል ይችላለሁ። ዜማ እወዳለሁ። መጀመሪያ ላይ ጆሮ የሚስማማ ዜማ እወዳለሁ። ከዛ ምን ጥያቄ የለውም። ግጥም ብዙ ናቸው ፌቨራይቶች። ከገጣሚ ማንን ነው የምታደንቂው? ኤፍሬም ስዩም፣ ኤልያስ ታሁን፣ ስብሐትንም እያለ ይቀጥላል። ከሴቶች ራስሽን ነው የምታደንቂው? አይ ረዱ፣ ኧረ ረዱ ነው አደንቃታለሁ። ወደ ፍቅር ህይወትሽ አሁንም ልመልስሽ እና የሆነ ኢንተርቪው ላይ የሆነ ልጅ በጣም የሚያፈቅርሽ ልጅ አለ እና የሌሎች የህይወት ውጣ ውረዶችም እንደተጠበቁ ሆነው በጣም አንቺን ተስፋ ያደርግ ነበር እና አንቺ ያንን የፍቅር ምላሽ አልሰጠሽውም። ልጁ ራሱን አጠፋ። እስቲ ስለዛ ልጅ በደንብ ንገሪን። ታሪኩስ ምን ነበረ? የፍቅር ግንኙነታችሁ እንዴት ጀመረ? ከሚለው ጀምሮ ንገሪን እስቲ።
ይሄ ሰው የራሱን መልስ እንደመለሰው ሁሉም ጭንቅላት ላይ ይቀመጥ ብዬ ትችላለሁ። አንዳንድ ነገሮች አንተ ጫማ ላይ ቆሞ እስካላዩት ድረስ ብዙ ነገር አይገባም። ሰው የራሱን ግምት ሰጥቷል፣ የራሱን ፐርስፔክቲቭ፣ የራሱን እይታ እኔ ፖይንት የነበረው እዛ ቦታ ላይ ተስፋ መስጠትም ተስፋ መከልከልም የሰው ልጅ ያሳጣል ነው። ስለዚህ እዛ ህይወት ላይ ነበርን ሰዎች፣ እዛ መኖር ውስጥ የነበሩን እኔ፣ ጓደኞቹ፣ የሱ ቤተሰቦች ሁላችንም አለን። we all know the whole story አንድ ላይ። ስለዚህ እንደዛ ይለፍ ብዬ ትቼዋለሁ። ስለዚህ ይህንን ጥያቄ አትመልሽም? መልካም ይቻላል። በነገራችን ላይ ምንም እኔ ምሩ ይመስለኛል ጥያቄዎችን ስጠይቅ ሌሎች ሰዎች እዚህ ጋር የተለያዩ ኢሹ ያለባቸው ሰዎች ይመጣሉ እኔ ጋር እና በጣም ጠንከር ያለ ጥያቄ ጠይቃለሁ። ምናልባት ነገሩን ከእንደዛ አይነት ጋር አገናኝተሹ ከሆነ ምናልባት እንደዛ አይደለም። ቢኮዝ አሉ የሚጠየቁ ጠንከር ያለ የሚጠየቁ ግን ይሄ ማለት የሰው ህይወት ነው። በእርግጥ እንትን አይደለም፣ ግን ያን ያህል ታሪኩን ነው መስማት የፈለኩት። እንደዚህ ደግሞ እኔ አልችልም ማውራት፣ እንደዚህ ብዬ ማብራራት አልችልም። እዛ ቦታ ላይ ሀሳብ የተነሳው ብዙዎች እንዲማሩበት ነው። ግን ሰው ከመማር ይልቅ ጀጅ ለማድረግ ስለፈጠነ እንደ እንትን ሁለተኛ ጥፋት አላጠፋም ህይወቴ ላይ። ስለዚህ በገባቸው ልክ ሁሉም ይፍቱት ብዬ ትችዋለሁ። መልካም ሀሳብሽ ይከበራል ምሩዬ። ወጣት ሲሆን በተለይ የሰው ልጆች ወጣት ሆኖ ያው የፍቅር ህይወት ይኖራል እና ብዙ ጊዜ አለመግባባት ይኖራል። ከዛን ደግሞ ወይ አልፈለገኝም አልፈለገችኝም በሚል ሰበብ፣ የሚወደኝ ሰው የለም በሚል ሰበብ ወጣቶች ራሳቸው ላይ እንደዚህ አይነት እርምጃ ይወስዳሉ እና የአንቺ ምክር ሀሳብ ምንድን ነው? ያለሽ እይታ በእንደዚህ አይነት ነገር ዙሪያ? እንዴት መሰለ ህይወት ላይ ዲፕሬስድ ትሆናለህ። ብዙ በቃ የምትመኛቸው ነገሮች የማይሳኩበት ጊዜ አለ። የምታንገጫግጭህ ጊዜ አለ። መኖርህ ትርጉም የሚያጣበት ጊዜ አለ። ብዙዎቻችን ያንን ኤክስፒሪየንስ አድርገናል። እንደዚህ አይነት ስሜት የሚሰማቸው ሰዎች ብዙ ሰው ደካማ ምናምን አድርጎ ያስባቸዋል ምናምን። ግን እኔ ምን ፊል አደርጋለሁ፣ ይሄ እንዴት ነው ሌትሰ የሆነ ሽፌት ታልወር የሆነ ነገር እንበልና እንዲህ በስት አድርገኸው ያለውን ነገር ይጨርስና ኩሽሽ ይላል አይደል? ከብዙ መቻል ነው የሚመጣው። ገባህ? ይሄኛው ህመም የሚመጣው ከብዙ መቻል፣ ከብዙ ማለፍ፣ ከብዙ ትዕግስት ምናምን በኋላ ነው እንደዚህ አይነት ስሜቶች የሚሰማው። እና እነዛ ሰዎች እዛ ሞመንት ላይ መረዳት ብቻ ነው የሚፈልጉት። ባይደዌ መረዳት ነው የሚፈልጉት ስልህ እዚህ ጋር እያመመኝ ነው እንትን እያለኝ ነው ምናምን ስልህ አይዞሽ እሺ በቃ ይሄ ነገር ነገ ይሻልሻል፣ አይዞሽ እንደዚህ ትይዋለሽ፣ እያመመሽ ነው እስኪ እንዴት ነው የሚያደርግሽ ምናምን፣ ያችን ስሜት ነው የሚፈልጉት። በቃ there is someone for me፣ ለእኔ የሆነ ሰው አለልኝ አንደርስታንድ እንዲያደርገኝ የሚችለው ህመሜን ከጀጅመንት ውጭ ከኧረ ይሄ ኖርማል ነው ምናምን ከማለት ውጭ በቃ ይሄ ራሱን እንዲኮፍሶ ከሚመክር ሰው ውጭ ምናምን የልብ የሆነ ሰው በቃ የሚሰማ ሰው እንትን የሚል ሰው እንደዚህ አይነት ሰው ነው ጀጅዶ ነው በቃ ምን እንደሚያደርጉ ነው ስለማያውቁ በዛ ሰዓት እችን ብቻ ነው የሚፈልጉት ምናምን። እና የብዙ ሰው ስሜት ነው መልከም በቃ ይደክማል፣ የሆነ ሰዓት ይደክመሃል። ወደ ፈጣሪ መጠጋት ብቻ ነው ደዋኔ መፍትሄው። ታዲያ መፍትሄውስ ወደ ፈጣሪ መጠጋት ብቻ ማለት ያመጣህ አምላክ እዚህ ምድር ላይ ሲያመጣህ አለው የሆነ ትርጉም አድርገህ የምታልፋት የሆነ ነገር ትኖራለች። ስለዚህ ሲደክምህ ወደ አምላክ ስር መሸሸግ ነው። ግራ ሲገባ ህይወት ወደ አምላክ መሮጥ ነው። በጊዜ የገባኝ እሱ ነው። ለሁሉ መፍትሄ እሱ ጋር
ምናልባት ያው ጥያቄዎችን ወደ ማጠቃለል ደርሻለሁ እና ብዙዎች ሲጠይቁኝ የነበረው ጥያቄ ምሩ ፍቅረኛ አላት ወይ? ስለ ትዳር ምን ታስባለች? ጠይቅልን ብለውኛል። ስለ ትዳር ጥሩ አስባለሁ። እንደ ማንኛውም ሰው ማግባት እፈልጋለሁ። ጥሩ ህይወት እፈልጋለሁ። እንግዲህ ወይስ ትዳር እንዴት ነው የምትመለከች? ትዳር ወይ በጣም መጓጓለት ነገር ነው ማለት እንዳልከው ፍቅር ነው። በቃ እዚች ምድር ላይ በጣም ደስ የሚለው ነገር ህመምም ያለው እሱ ነው፣ ግን እየኖርክ እንደሆነ ምናምን የሚያሳይህ እሱ ነው። እና ያንን ስሜት ኤክስፔሪየንስ ማድረግ በጣም ነው የምወደው እና ጥሩ የትዳር አጋር መሆን ይመስለኛል። ጥሩ ሴት ይመስለኛል እና እንጸልያለን። የፍቅረኛዋ ጉዳይ ዘለቻት ፍቅረኛ አለሽ? የለኝም አባባልሽ ግን የሆነ ወዳጅ እንዳትቀየማት መናገር ሳትፈልግ ቀርቶ ይችላል። አለኝምም የለኝምም ሲል ይለፈኝ ቢባል ስል በቃ ይለፈኝ ማለት እኮ አለኝ ማለት ነው በተዘዋዋሪ ምናምን አልኩኝ እኔ በሰዓቱ። ከዛ አሁን ምለው አልጠፋኝም። እኔ የለኝም። የለሽም? እንዳትቀየማት ካላት ምናልባት ምሩን ከዛሬ 10 ዓመት በኋላ በምን ላይ እንጠብቃት? ምን አይነት እቅዶች አሉሽ? ያው ግጥም እንደምትጽፍ ያውቃለው። የግጥም መጽሐፍ አሳትመሻል። ብዙዎች እንደውም ግጥም ትበልልንም እያሉ ነበሩ። ምናልባት የምትይልንም ከሆነ ከዛሬ 10 ዓመት በኋላ እኔም እናንተም አንድ ላይ ነው ሰርፕራይዝ ነው የምንሆነው። ግን የተሻለ ነገር አድርጌ እንደማልፍ አውቃለሁ። በህይወት ካቆየን ለቤተሰቦች የምተርፍበት እንደምፈልጋት አይነት ሴት መሆንበት፣ ጥሩ ምሳሌ ሴት መሆንበት ምናምን ጥሩ ቦታ ላይ የምንገናኝ ይመስለኛል። ወደ ፊልም ኢንዱስትሪ የመግባት እቅዳለሽ? እውነትን አላውቅም። ፊልም ሰርቼ ካያችሁኝ እንዳትገረሙ፣ ግን አሁን ላይ አላውቅም። ሰው ግጥማችን በህይወትሽ ልዩ ቦታ የምትሰጪው ግጥም፣ በጣም የምትወጂውን አንድ ግጥም እንደዛ ምናምን አይኖረን፣ ግን አንብላት መጽሐፍ ላምጣ። እሺ ማስተማሪያ ምናምን ስላለችኝ በጣም የምወደውና በጣም ሚኒንግፉል የሆነውን ግጥም አንብላችሁ ለብዙዎቻችሁ እንደዚህ እንዲሆነልን። አልገባትም እሷ ህይወት ንቃ ለጣለችው እድሜ፣ ቀጥፋ ለበላችሁ ህልሜ፣ ለነጠቀችኝ ሳቅ ለሰጠችኝ እንባ፣ ለተሸከምኩላት መዓት ከላይ አዝንባ፣ ስቃዬ ሙዚቃ ጥሟት ያስጨፈችኝ፣ ታግሉ ለመኖሬ ህመም ሸለመች። ህይወት ማር እየሰጠኋት እሬት ሆነ መልሷ፣ የምኖረውን ያልገባትም እሷ። አሸነፍኩኝ መቆም ቻልኩኝ፣ ጊዜ አለፈ ዛሬ ሳኩኝ ብዬ ሳልኖር ሰዓቱን ሳልገፋው ዳግም ጠፋው። ደስታ ስሻ ከሀዘን መሸሻ፣ ማገር ስሻ ጎጆ ቤቴን መቀለሻ፣ እድሜ ስሻ ነገን ማስታወሻ፣ ብክን ክርትት ሆኗል ነፍሴ፣ በዝቶብኝ ነው ማሞገሴ፣ ያቅተኝ ነው ዝም ያልኳችሁ፣ ተውኝ እስቴ ባካችሁ፣ አትተውኝ ባካችሁ፣ ብትችሉ አስረዱኝ መኖር ህይወት ከገባችሁ ይላል። የብዙዎቻችን ላይፍ ነው ብዬ ስላሰብኩ በጣም ደስ ይላል። የእውነት እኔ የግጥም እንትን አይነት ሰው መባል አይደለሁም፣ ግን እንደዚህ አይነት ረቀቅ ያሉ ግጥሞች በጣም ያስደንቁኛልም። እንዴት ነው የሚጻፉትስ ብዬም አስባለሁ ስለ እውነት ለመናገር እና
በዚሁ አጋጣሚ ሳላደንቅ አላልፍም። እንደዚህ አይነት የግጥም ስብስቦች ተሰብስበው የግጥም መድብል ሆነው በመጻፍ ሲመረቁ ደግሞ ረጅም ዓመት ይወስዳሉ እና ብዙ ድካም ይኖራቸዋል። ጽናትሽንም ሳላደንቅ አላልፍም። በዚሁ አጋጣሚ ጎበዝ ልልሽ እፈልጋለሁ እና በመጨረሻ ማለት የምትፈልጊው ነገር ካለ ምሩዬ፣ የምትመክሪንም ነገር ካለ። አመሰግናለሁ። ለአንተም ስለጋበዝከኝ ስላወራን አመሰግናለሁ። ከዛ ምለው ቢኖር እንኑር ነው፣ እየኖርን ምናምን የሚል ፓርት አለው። ቆስቲ ከመሀል ያለውን እንትኑ ልበል። ሁላችንም የአዳም ቁጥር ነን ብዬ ነው የሚለው። አንድ ነን፣ ስሜታችን የጋራ ናቸው። የጎደሉንን እየኖርን ነው፣ ስህተታችንን እየተማርን ነው ብዬ እንደ ትልቅ ሰው እንደ ልጅም ያልሆነ ያልረቀቀ ያልወደቀ የልብ የሆነ ቃል ለሰሚም ለአንባቢም አይከብድም እና እንደ ገጣሚ ሳይሆን ህመም ፍቅር እንደምትጋራ ሴት አድርጋችሁ ሰድልኝ ብሎ እየኖርን ይልና በኤክስክላሜሽን ማርክ አለው እና በጣም ማለት የምፈልገው ነገር እንኖር ነው። እንኖር፣ በመኖር ነው ምንም ነገር ያለው። እኛ እስካለን ነው ምንም ነገር ያለው። በቃ እኛ ከሌለን 4 ነጥብ ምንም ወደኋላ የለም። ሰው እያኖራችሁ መኖር አትፍሩ፣ ማደግ አትፍሩ፣ ማጥፋት አትፍሩ። ህመም ይሰራል። እሺ፣ በህመም የሚታመም ሰው ይሰራል። አሁን ላይ የምትታመሙት ህመም ነገ የተሻለውን ሰው ሊሰራላችሁ ነው። ስለዚህ እንደውም የሆነ እንትን ቪዲዮ አይቼ ነበር መቼ ዕለት ጸሎታችንን እናስተካክል አይነት ነገር ነው እይታው እና ለምንድን ነው ፈጣሪ መጥፎ ነው እንዲ ህመም የሚሰጠው ምናምን ሲል ትዕግስተኛ አድርግኝ ብለህ ስትጸልይ ትዕግስተኛነትን የምትማርበት ፔን ይሰጥሃል። ገባክ? ስለዚህ ያንን ህመም ያንን ሀስል ማለፊያ ብርታት ይሰጣል። ስለዚህ ያንን ብርታት ስታልፍ ትዕግስትን ታገኛለህ። እዚህ አምላኬ ትዕግስተኛ አድርገኝ፣ አምላኬ እንደዚህ አድርገኝ፣ አምላኬ እንደዚህ አድርገኝ በምንላት ጸሎታችን ውስጥ መኖር አለ። ስለዚህ አሁን እየታመማችሁ ያለው ህመም የጸሎታችሁ ምላሽ ማግኛ መንገዳችሁ ስለሆነ እየታመማችሁ እየኖራችሁ ለፉት እና በህይወት ቆዩ ነው ማለት ፈልገው። ቴንኪዩ፣ አመሰግናለሁ። ሙሩዬ እጅግ በጣም አመሰግናለሁ። እግዚአብሔር አክብረሽ ጥያቄን አክብረሽ ስለመጣሽ እና ለጥያቄዎች መልስ ስለተሰጠሽን። አይናፋር ነሽ፣ ብዙ አላብራራሽልንም። በእውነቱ እያስቸገርሽን ነበረ። ቢሆንም ግን ጥሩ ቆይታ ነበረን። ቆንጆ ቆይታ ነበር እና አመሰግናለሁ። በእርግጠኛነት ደግሞ በሌላ ጊዜ በቆንጆ እንደዚሁ አይነት ቃለመጠይቅ እንገናኛለን ብዬ ተስፋ አድርጋለሁ። በአዲስ ስራ በሌሎች ጉዳዮች እንገናኛለን ብዬ ተስፋ አደርጋለሁ። ፖድካስት ነው የምትወጂው? ምናልባትም በፖድካስት አላውቅም፣ ብቻ እንገናኛለን ወደፊት ብዬ አስባለሁ እና እግዚአብሔር ያክብርልኝ።